የቀድሞ የሪያል ማድሪድ ተጫዋች ኔዘርላንዳዊው ዌስሊ ሽናይደር በብስጭት ይህን አለ። ካማቪንጋ በጣም ደደብ ተጫዋች ነው። እንዴት እንደዚህ ያደርጋል? የመጨረሻ ደቂቃው ካለቀ በኋላ ሁሉም የሪያል ማድሪድ ተጫዋቾች በቀጥታ ወደ መልበሻ ክፍል ሄደው በድርጊቱ ምን ያህል ዋጋ እንደከፈሉና እንደተናደዱበት በግልጽ ሊነግሩት ይገባል ሲል ከጨዋታው መጠናቀቅ በኋላ አስተያየቱን ሰጥቷል። በጨዋታው ላይ ሁሉን ነገር የሰጡት ማድሪዶች እስከዚያች ደቂቃ ተፋልመው ለሙኒክ እጅ አልሰጡም ነበር። እንደውም 3-2 እየመሩ ነበር። ተቀይሮ ወደ ሜዳ የገባው የማድሪድን አማካይ ስፍራ ይበልጥ ያጠናክራል፣ ጉልበት ይሰጣል የተባለው ካማቪንጋ ወደ ሜዳ በገባ በ15 ደቂቃ ውስጥ 2 ቢጫ አይቶ በቀይ ካርድ ከሜዳ ተሰናበተ። የቁጥር ብልጫውን በሚገባ የተጠቀሙት ሙኒኮች ካማቪንጋ ከወጣ በኋላ በቀሩት ጥቂት ደቂቃዎች 2 ግብ አስቆጥረው 4-2 ማድሪድን አሸነፉ። በካማቪንጋ ድርጊት ሳይሆን በዳኛው ውሳኔ የተበሳጩት ነጭ ለባሾቹ ጨዋታው ከተጠናቀቀ በኋላ ሁሉም የማድሪድ ተጫዋቾች ዳኛውን ከበው ግብ ሲፈጥሩና ሲቃወሙ ታይቷል። አርዳ ጉለር ለዚህ ድርጊቱ ቀይ ካርድ ተመልክቷል። ኤደር ሚሊታኦ ደግሞ ቀይ ካርዱ ኢፍትሐዊ ነው ሲል አስተያየቱን ሰጥቷል። ሁሉንም ነገር